ቅዱሳችን ከፍተን ስናጠና የማይነጣጠሩ ሁለት ሐሳቦች አሉ። የእግዚአብሔር ፍርድ ከዛ የእግዚአብሔር ምሕረት። እነዚህ ሁለቱ ሐሳቦች ሁል ጊዜ አብረው የሚቀጥሉ ናቸው። እግዚአብሔር አምላክ በኤደን ገነት ውስጥ በአዳም ላይ ሲፈርድ እንደገና ደግሞ እግዚአብሔር አምላክ በዛው ክፍል ላይ ምሕረቱን ሲገልጥ እንመለከታለን። እግዚአብሔር አምላክ ቃየን ጋር መጥቶ አቤልን በመግደሉ ምክንያት ፈረደበት። ከዛ ደግሞ ለቃየል የርኅራኄ ልብ አሳይቶ ያገኘው ሁሉ እንዳይገድለው ምልክት ሲያደርግለት ደግሞ እንመለከታለን። እግዚአብሔር አምላክ ሰው ሁሉ በልቡ ዘውትር የሚስት ክፉ በመሆኑ ምክንያት በሰውኛ ቋንቋ አንትሮፖፖቲክስ በሚባለው ማለት ነው። በዚህ ቋንቋ እግዚአብሔር አምላክ ተጸጽቻለሁ እስኪል ድረስ ሰው በልቡ ከእግዚአብሔር የሳተና የተለየ ሆኖ ሳለ እግዚአብሔር ግን ኢሚዲየትሊ ለኖህና ለቤተሰቡ ሞገስን ሲሰጥ ትመለከታላችሁ። ስለዚህ የእግዚአብሔር ምሕረትና የእግዚአብሔር ፍርድ ሳይነጣጠሉ አብረው ሲሄዱ ትመለከታላችሁ። የኢየሱስ መስቀል ጋም ስንደርስ የእግዚአብሔር ፍርድና የእግዚአብሔር ምሕረት በአንድነት ቆሙ ትመለከታላችሁ። ፍርድና ምሕረት ሲስማሙ ማለት ነው። ስለዚህ ዛሬ በመጽሐፍ ቅዱሳችን ላይ በሰፊው የምናገኘውን የእግዚአብሔርን ፍርድ እናጠናለን። የእግዚአብሔርን ፍርድ ስናጠና ግን መሰረት የምናደርገው ለዛሬው ሮሜ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 16 ያለውን የእግዚአብሔርን ሐሳብ መሰረት አድርገን ነው። ጸሐፊው ጳውሎስ ነው ይህንን የመጽሐፍ ቅዱስ ክፍል ከመጽሐፉ አስቀድሞ በሮሜ ምዕራፍ 1 ከቁጥር 18 እስከ 32 ድረስ ሰዎች ሁሉ በተለይ ደግሞ አሕዛብ እግዚአብሔርን እንዴት እንደበደሉትና እንዳሳዘኑት እያንዳንዳቸው ደግሞ ኃጢአተኞች ስለመሆናቸው ሲናገር ትመለከታላችሁ። ከዛ ደግሞ ልጅነትና ክብር ኪዳንም የሕግ መሰጠት የተስፋውንም ቃል ደግሞ የተቀበሉ እነዛ አይሁዳውያን ሕግን ባለመፈጸማቸው ምክንያት ከእግዚአብሔር ጽድቅ የራቁ ከእግዚአብሔርም ሕይወት የተለዩ መሆናቸውን ሲወነጅላቸው ከሕግ አንጻር ትመለከታላችሁ። እንግዲህ በሮሜ ምዕራፍ 3 ቁጥር 23 ሁሉም ኃጢአትን ሰርተዋል የሚለው ሐሳብ መካከል ያለው ይሄ የእግዚአብሔር ፍርድ በዚህ በሮሜ ምዕራፍ 2 ቁጥር 1 እስከ 16 ድረስ ባሉ የፍርድ አይነቶች ውስጥ ጳውሎስ ሲያስገባቸው ትመለከታላችሁ። ስለዚህ ይሄ የመጽሐፍ ቅዱስ ክፍል ለማጥናት እንዲመች በሶስት እንኳን ብንከፍለው የመጀመሪያው እግዚአብሔር ሰዎች ላይ የሚፈርደው ባለማስመሰል በእውነት ነው ይለናል ጳውሎስ ሮሜ ምዕራፍ 2 ከቁጥር 1 እስከ 5 ባለው ሐሳብ ውስጥ። ሁለተኛ እግዚአብሔር በእያንዳንዱ ላይ ሰው ላይ የሚፈርደው ብሔሩን አይቶ አይሁዳዊ ወይም አሕዛብ መሆኑን ተመልክቶ ሳይሆን እግዚአብሔር እያንዳንዱ ሰው ላይ የሚፈርደው ተግባሩን አይቶ ነው ይለናል ጳውሎስ ከምዕራፍ 2 ከቁጥር 6 እስከ 11 ባለው ሐሳብ። ደግሞ ከ12 እስከ 16 ባለው ሐሳብ እግዚአብሔር በሰዎች ላይ የሚፈርደው ሰዎች ባላቸው የእውቀት ልክ ነው የሚለውን ደግሞ ትመለከታላችሁ። ምክንያቱም እግዚአብሔር አምላክ ለአይሁዳውያን ሕግ ሰጥቷል፣ ለአሕዛብ ሕግ አልሰጠም። ስለዚህ እግዚአብሔር ለአይሁድ በሰጠው ሕግ አሕዛብን እንዴት ሊጠይቅ ይችላል የሚል ጥያቄ እንዳይነሳ ጳውሎስ ሰዎች ባላቸው እውቀት ልክ እግዚአብሔር እንደሚፈርድባቸው አጽንኦት ሰጥቶ ሲመሰክር ትመለከታላችሁ። ስለዚህ እግዚአብሔር በሰዎች ላይ የሚፈርደው በእነዚህ በሶስቱ መሰረት ነው ማለት። የመጀመሪያው እግዚአብሔር በሰዎች ላይ የሚፈርደው ያለማስመሰል በእውነት ሲሆን፣ ሁለተኛው ደግሞ በእያንዳንዱ ሰው ተግባር ልክ ነው፣ ሶስተኛው ደግሞ እያንዳንዱ ሰው ባለው መንፈሳዊ እውቀት ልክ ነው የሚለውን ጳውሎስ ይነግረናል። እያንዳንዱ ዲቴል ውስጥ እንገባበታለን። እግዚአብሔር ከሰዎች የሚለየው ሰዎች ሲፈርዱ በማስመሰል በግብዝነት ይፈርዳሉ። እነሱ የሚያደርጉትን ነገር የማያደርጉ ሆነው ይፈርዳሉ። ለምሳሌ ሰዎች እከሌ ውሸታም ነው ብለው በውሸታምነቱ ሰዎች ላይ ሲፈርዱ እነሱ የማይዋሹ ሆነው አይደለም። እነሱ የማይሰርቁ፣ እነሱ የማይዘሙቱ፣ እነሱ የማያመነዝሩ ሆነው አይደለም። ሰው በፈረደበት በዛው ፍርድ ራሱ ደግሞ ይወድቃል፣ ራሱ ደግሞ ይጠየቃል። ስለዚህ የሰው ፍርድ ንጹሕ ሊሆን አይችልም። የሰው ፍርድ ሁልጊዜ በማስመሰልና በግብዝነት ላይ የተመሰረተ ይሆናል። እግዚአብሔር ግን ሲፈርድ ያለማስመሰል በእውነት ይፈርዳል። ለምን ካላችሁኝ እግዚአብሔር በፈረደበት በዛ እግዚአብሔር ራሱ ሰዎችን በኮነነበት በዛ ልክ ራሱ ሊኮንን ስለማይችል ነው። እግዚአብሔር በመተላለፍ ምክንያት ሰዎችን ሲከስ እሱ የማይተላለፍ አምላክ ነው። እሱ ቅዱስ የሆነ አምላክ ነው። እሱ ከዘላለም ንጹሕ የሆነ አምላክ ነው። ስለዚህ እግዚአብሔር አምላክ ግብዝ አይደለም፣ አስመሰል አይጠበቅበትም፣ ያልሆነውን ለመሆን አይሞክርም። ሰው ግን ያልሆነውን ለመሆን ይሞክራል። ስለዚህ የሰው ፍርድ እንዴት ነው ፍርደ ገምድል የሚሆነው ካላችሁኝ በማስመሰል በግብዝነት የሚፈረድ በመሆኑ ምክንያት ነው። እግዚአብሔር አምላካችን ግን በእውነት የሚፈርድ አምላክ ነው። ስለዚህ የእግዚአብሔር የፍርድ አይነቱ እንዴት ነው ካላችሁኝ ያለ ግብዝነት፣ ያለ ማስመሰል፣ ያለ አንዳች አድሎ በሰዎች ሁሉ ላይ እግዚአብሔር አምላክ ይፈርዳል ማለት ነው። ስለዚህ ጳውሎስ ይሄንን ይናገራል።
ክፍሉ ላይ ስትመለከቱት አንድ ሰው ላይ በፈረደበት በዛ ፍርድ ራሱ ንጹሕ ካልሆነ ውሸታምና ፍርዱ ሐሰት መሆኑን ጳውሎስ ይናገራል። እግዚአብሔር ግን በፈረደበት በዛው ፍርድ ሊጠየቅ የማይችል አምላክ መሆኑን በጠቅላላው የመጽሐፍ ቅዱስ ሐሳብ ይነግረናል። ሁለተኛው የፍርድ አይነት በተግባራቸው እኩል ወይም በተግባራቸው ልክ ነው። አዎ ሁሉ ኃጢአት ነው። የኃጢአት ደሞዙ ደግሞ ሞት ነው በሮሜ ምዕራፍ 6 ዘገባ መሰረት። ስለዚህ የኃጢአት ደሞዝ ሞት ሆኖ ሳለ ነገር ግን ደግሞ መጽሐፍ ቅዱሳችን ላይ በተመሳሳይ ሞት የማይገባው ኃጢአትም እንዳለ ይነግረናል። ስለዚህ ይሄ እንዴት ሊሆን ይችላል ብለን እናስብ ይሆናል። ስለ እነዚህ ጉዳዮች እያንዳንዳቸው እናወራለን። ለምሳሌ 3 አይነት ኃጢአት አለ አይደለ? የማይሰራ ኃጢአት አለ፣ ሞት የማይገባው ኃጢአት አለ፣ ሞት የሚገባው ኃጢአት አለ። እንደገና ደግሞ እነዚህ 3ቱ ኃጢአቶችን ደግሞ የሆነ ጊዜ ወይም ደግሞ ቀጣይ ክፍል ላይ እናጠናቸዋለን። አሁን ግን እግዚአብሔር አምላክ የሚፈርደውን ፍርድ መሰረት ስናደርግ በተግባር ልክ ነው ይላል። ስለዚህ በተግባር ልክ ነው ማለት ምን ማለት ነው? እግዚአብሔር አምላክ አንዱን ሕግ ከአንዱ ሕግ ያነጻጽራል ማለት አይደለም። ነገር ግን ደግሞ እያንዳንዱ ሰው የሚገባውን ያክል ፍርድ ያገኛል። መጽሐፍ ቅዱሳችን የወደቁት የሰው ልጆች ታሪክ ላይ ዘፍጥረት ምዕራፍ 3 ላይ ስንመጣ እግዚአብሔር አስቀድሞ በእባብ ላይ ፈረደ። ከዛ በኋላ ደግሞ እግዚአብሔር በሴቲቱ ላይ ፈረደ። እግዚአብሔር ከዛ በኋላ ደግሞ በወንዱ ላይ ፈረደ። በሴቲቱ ላይ የተፈረደው ፍርድ አይነት አይደለም በወንዱ ላይ የተፈረደው። በእባብ ላይ የተፈረደው አይነት ፍርድ አይደለም በሴቲቱ ላይ የተፈረደው። እግዚአብሔር እንደየተግባራቸው ወይም ደግሞ ለሰው ልጅ ውድቀት እንዳበረከቱት አስተዋጽኦ ልክና መጠን በእያንዳንዱ ላይ የሚገባቸውን በይኖባቸዋል። ስለዚህ እግዚአብሔር አምላክ ሰዎች ላይ ሲፈርድ አሕዛብም አይሁድም ሆነ እያንዳንዳችን ላይ ሲፈርድ የሚፈርደው እኔ በሰራሁት በእኔ ላይ ይፈረድብኛል እንጂ እኔ እከሌ በሰራው በእኔ ላይ አይፈርድም፣ ወይም ደግሞ ፍርዱ እኩል ወይም ፍርደ ገምድል አይደለም ማለት ነው። እግዚአብሔር አምላክ እያንዳንዱ ሰው ላይ የሚፈርደው በሰራው ልክ ወይም በተግባሩ ልክ ነው። ስለዚህ እያንዳንዱ ሰው ስለ እያንዳንዱ ወይም ስለ ግለሰቡ ኃጢአት የሚገባውን ፍርድ ከእግዚአብሔር ዘንድ ይቀበላል ይለናል መጽሐፍ ቅዱሳችን። ሌላው ደግሞ እንደምታውቁት አሕዛብ ሕግ የላቸው፣ የተጻፈ ሕግ የላቸው። እግዚአብሔር አምላክ ለአብርሃም ተስፋን በሰጠ በ430 ዓመቱ እግዚአብሔር አምላክ በሲና ምድረ በዳ ለሙሴ ሕግን ሰጠ። ስለዚህ ሕግ በሙሴ በኩል ተቀበሉ። እነማን? አይሁዳውያን። ስለዚህ እነዚህ አይሁዳውያን ከግብፅ የወጡት ማለት ነው የእግዚአብሔርን ሕግ ተቀብለዋል። ስለዚህ የእግዚአብሔርን ፍቃድ ከሌላው ሕዝብ በተለየ ሁኔታ ለይተው ያውቃሉ። ጠዋትና ማታ ሲነሱ ያንን ሕግ ያነቡታል። ስለዚህ በተለየ ሁኔታ ፍቃዱን የማድረግና ያለማድረግ መብት አላቸው። ስለዚህ ምክንያት አሁን አሕዛብ ደግሞ የተጻፈ ሕግ የላቸውም። በልዩ ሁኔታ እግዚአብሔር ፍቃዱን ገልጦ አልነገራቸው። ስለዚህ ሕግ የተሰጠው አይሁድና ሕግ ያልተሰጠው አሕዛብ በእግዚአብሔር ፊት እንዴት እኩል ሊፈረድበት ይችላል የሚለው ሌላው የጳውሎስ ጥያቄ ነው። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ ጳውሎስ የሚነግረን ሁሉም ሰው በመንፈሳዊ እውቀቱ ልክ ይፈረድበታል የሚለውን ደግሞ ያረጋግጥልናል። እንዴት ካላችሁኝ እግዚአብሔር አምላክ ልክ ነው። ለአይሁዳውያን ሕግ ሰጥቷቸዋል፣ ፍቃዱንም አስታውቋቸዋል፣ የፍቃዱንም እውቀት ገልጦላቸዋል። አሕዛብ ደግሞ በህሊናቸው አማካኝነት የእግዚአብሔርን ፍቃድ ማወቅ ይችላሉ። ልክ ነው። አይሁድ እኮ ህሊና አለው። ልክ ነው። አይሁድ ህሊና አለው፣ ደግሞ የተጻፈ ሕግ ተሰጥቶታል። ስለዚህ እግዚአብሔር አምላክ ልክ ለአይሁድ በሰጠው በዛ ሕግ ሳይሆን አሕዛብን የሚዳኘው በህሊናቸው ልክ ነው። እግዚአብሔር ገልጦ ባላስታወቃቸው ወይም ደግሞ ባልገለጠላቸው መንፈሳዊ እውቀት በዛ ሊጠይቃቸው አይችልም። እያንዳንዱ ሰው የሚጠየቀው ባለው መንፈሳዊ እውቀት ልክ ነው ማለት ነው። እያንዳንዱ ሰው የወላቸው ኃላፊነት አለብን። ስለ መንፈሳዊ ነገር ብዙ ባወቅን ቁጥር፣ ስለ እግዚአብሔር ብዙ ባወቅን ቁጥር ጌታ መንፈስ ቅዱስ ስለ እግዚአብሔር ባህሪያት ገልጦ በነገርና ፍቃዱን ደግሞ ባስተማረ ልክ እንደዛው ሪስፖንሲቢሊቲያችን ወይም ተጠያቂነታችን ኃላፊነታችን ደግሞ እየጨመረ ይመጣል። በዚህም ክፍል ላይ የተገለጠልን አንዱ የመጽሐፍ ቅዱስ እውነት ይሄ ነው። ሰዎች ባወቁት ልክ ይፈረድባቸዋል። ምክንያቱም ሰዎች እንዲያውቁ የተደረገው ያንን የፍቃዱን እውቀት አግኝተው በዛ የፍቃዱ እውቀት እንዲመላለሱ ሰማይ ስለሚፈልግ ስለሆነ ነው። ጌታ ኢየሱስ ይባረክ። ስለዚህ አሕዛብ በህሊናቸው፣ እነዚህ ደግሞ በድንጋይ ላይ ተጽፎ በተሰጣቸው ሕግ ይዳኛሉ። በነገራችን ላይ የእግዚአብሔር ሕግ ከማህበረሰቡ የተለየ አይደለም። አሙራቢ ባወጣው በመጀመሪያው ሕግ በሜሶፖታሚያ ስልጣኔ እንኳን የወጡ ሕጎችን ስንመለከታቸው እግዚአብሔር የማይከብራቸው ወይም የፍቃዱ እውቀት የተገለጠባቸውን ሐሳቦች በዛ ሐሳብ ውስጥ እናገኝ። ለምሳሌ አሙራቢ ራሱ መግደልን አይፈቅድም። ስለዚህ እግዚአብሔርም መግደልን አይፈቅድም። ሌሎችንም ሕጎች ብትመለከቱ እንደዛው። ስለዚህ
ብዙ ህጎች መንግስታት የሚያወጡት ህጎች በራሳቸው ከእግዚአብሔር ህግ ብዙ የራቁ አይደሉም። ይልቁንስ ደግሞ ከእግዚአብሔር ህግ ጋር አላይን የሆኑ ህጎች ይበዛሉ፣ ሁሉም አይሆኑም። ስለዚህ ሰዎች በአንድም በሌላ መንገድ እነዛን ህጎች ቢያደርጓቸው የእግዚአብሔርን ፍቃድ ያደርጋሉ ማለት ነው። ሌብነትን የሚያበረታታ መንግስት የለም። እንደዛ ነው ፖሊሶችን የቀጠረው። መግደልን የሚያበረታታ መንግስት የለም። ስለዚህ እነዚህ በጠቅላላ ሀሳቦች የእግዚአብሔር ህግ በአንድም በሌላ መንገድ በሰዎች ተግባራዊ ህይወት ውስጥ የተገለጠ መሆኑን ያሳየናል። እግዚአብሔር አምላክ በሰዎች ላይ ባለማስመሰል በእውነት ያለአንዳች ልዩነት አይሁድ፣ አህዛብ፣ አማራ፣ ኦሮሞ፣ ትግሬ ሳይል ይፈርዳል። ሁለተኛ ደግሞ እግዚአብሔር አምላክ እያንዳንዱ ሰው በሰራው በዛ ኃጢአት ይጠየቅበታል። ማለት እግዚአብሔር አምላክ ልክ ነው። በአንዱ አዳም ምክንያት ሁላችንም ወድቀናል፣ ሁላችንም ደግሞ ሙታን ሆነናል። ነገር ግን እግዚአብሔር አምላክ ለእያንዳንዳችን ወደ እሱ የምንቀርብበትን ጸጋ ቅድመ መሲሁ መገለጥ ሰጥቷል። አሁን ደግሞ በመሲሁ መገለጥ በጌታ በእግዚአብሔር ፍቃድ ለእያንዳንዳችን አምነን የክርስቶስን ህይወት እንድንካፈል ሰጥቶናል። ስለዚህ ይሄ እድል አሁንም አለ። እግዚአብሔር አምላክ አሁን እያንዳንዳችን ደግሞ በግለሰብ ደረጃ ለሰራነው ኃጢአት እንዲሁ ደግሞ ይጠይቀናል። የሚፈርድብን ደግሞ በሰራነው ልክ ነው። ስለዚህ የእግዚአብሔር ፍርድ መሰረቱ አንደኛ ያለማስመሰል በእውነት፣ ሁለተኛ በተግባራችን ልክ፣ ሶስተኛ ደግሞ ባለን መንፈሳዊ ዕውቀት ልክ ነው ማለት ነው። ስለዚህ በዚህ መሰረት እግዚአብሔር በእያንዳንዳችን ላይ ይፈርድብናል። ጌታ ይባረክ። እንግዲህ ሁላችንም ኃጢአተኞች ነን። ሁላችንም የእግዚአብሔር ክብር ጎድሎናል። ሁላችንም ደግሞ የምንገኘው ከህግ በታች ነበረ። አሁን ግን በክርስቶስ ኢየሱስ ያሉት ከህግ በታች ወይም ከፍርድ በታች አይደለም። ለዛ እኮ ነው የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ በእርሱ የሚያምን ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። እንግዲህ ይሄ ፍርድ የትኛው ፍርድ ነው ስንል የዘላለም ፍርድ ነው። ከዘላለም ፍርድና ከሞት ቅጣት የምናመልጠው በአንድ መንገድ ነው፣ በክርስቶስ ኢየሱስ በማመን። ስለዚህ ወዳጆቼ ሆይ በክርስቶስ ኢየሱስ በማመን ከዘላለም ፍርድ እንድትድኑ አሳስባችኋለሁ። ደግሞ በጌታ በኢየሱስ ስም እጋብዛችኋለሁ። በቀጣይ ቪዲዮአችን ሃሌሉያ፣ በቀጣይ ቪዲዮአችን ደግሞ ስለ ሰው ኃጢአት ተመልሰን የተወሰኑ ሀሳቦችን ተነጋግረን ወደ ክርስቶስ ኢየሱስ ወደ ተሰራው ወደዛ የዘላለም ድህነትን ወደምናውጅበት በወንጌል ደግሞ የምስራች ወደ ተሰበክንበት ወደዛ ጥልቅ ሀሳብ ደግሞ የምንሻገር ይሆናል። የጌታ የኢየሱስ ጸጋ ከእናንተ ጋር ይሁን።